ኦኬ ተማሪዎች እንደምን አላችሁ? በዚህ ቪዲዮ የ11ኛ ክፍል ፊዚክስ ዩኒት 5ን ትንሽ ገለጻ አድርግላችሁ አለው ማለት ነው። ኦኬ ርዕሳችን ሂት ኮንዳክሽን ኤንድ ካሎሪሜትሪ ነው። እንቀጥል። ዘ ኮንሰፕት ኦፍ ሂት፣ የሂት ጽንሰ ሀሳብ ምንድን ነው? ሂት ማለት ምንድን ነው? ኦኬ ሌትስ ቢግን። ኦልዞ ዘይ አር ሃይሊ ሪሌትድ፣ በጣም ከፍተኛ ዝምድና ቢኖራቸውም ሂትና ሂትና ቴምፕሬቸር ኮምፕሌትሊ ዲፍረንት ናቸው። ዘይ አር ኮምፕሌትሊ ዲፍረንት ፊዚካል ኳንቲቲስ። ልክ ሂት ማለት ቴምፕሬቸር ነው፣ ቴምፕሬቸር ማለት ደግሞ ሂት ነው እያል ኢንተርቼንጅ እያደረግን እንዳንድ ነገር በአንዱ ስም ላይ አንዱን እየተካን መናገር አንችልም ማለት ነው። ዝምድና ግን አላቸው። ዋት ኢዝ ሂት? ሂት ኢዝ ኤ ሜዥር ኦፍ ቼንጅ። ሂት ኢዝ ኤ ሜዥር ኦፍ ቼንጅ ኔቨር ፕሮፐርቲ ፖሰስድ ባይ አን ኦብጀክት ኦር ሲስተም ይላል። አሁን ሂት ምንድን ነው? ለውጥን ነው የምንለካበት እንጂ ፕሮፐርቲ አይደለም። ፕሮፐርቲ ማለት መገለጫ ማለት ነው። በማንኛውም ኮንዲሽን የማይቀየር ነገር የዛ ነገር ፕሮፐርቲ ነው እንላለን። ለምሳሌ የውሃ ዴንሲቲ ፒውር ወተር 1000 ኪሎ ግራም ፐር ሜትር ኪብድ ነው። እነ ሬዚስቲቪቲ እነ ዴንሲቲ እነዚህ ማቴሪያሉ ስለቀጠነ፣ ስለወፈረ፣ ስላጠረ፣ ስለረዘመ እነ ሬዚስቲቪቲ እነ ዴንሲቲ አይቀየሩም። ስለዚህ ዴንሲቲ ሬዚስቲቪቲ ፕሮፐርቲ ናቸው ማለት ነው፣ መገለጫ ናቸው ማለት ነው። እዚህ ጋር ግን ሂት ፕሮፐርቲ አይደለም፣ ቼንጅን ነው የምንለካበት። ሂት ሉዝ ይሆናል፣ ጌይንድ ይሆናል። ዜርፎር ኢት ኢዝ ኤ ሜዥር ኦፍ ቼንጅ። ዜርፎር ኢት ኢዝ ክላሲፋይድ አስ ፕሮሰስ ቫሪያብል ነው፣ ሂደት ነው። ሂት ማለት ሂደት ነው፣ ሉዝ የማድረግ ወይም ጌን የማድረግ ሂደት ነው ማለት ነው። ሃዌቨር ቴምፕሬቸር ኢዝ ኤ ፈንዳሜንታል ፊዚካል ኳንቲቲ። ያውን ታች ክፍል እንደተማራችሁት 7 ፈንዳሜንታል ፊዚካል ኳንቲቲዎች አሉ። ከነሱ ውስጥ አንዱ ቴምፕሬቸር ነው ማለት ነው። which is the average kinetic energy of particles of a substance። አሁን ይሄ average kinetic energy of particles in a substance የማን ዴፊኒሽን ነው ማለት ነው? የቴምፕሬቸር ዴፊኒሽን ነው። የቴምፕሬቸር ዴፊኒሽን ነው። አሁን እናንተን ሚስሊድ ለማድረግ አቨሬጅ የምትለዋን ቃል ይችን አቨሬጅ ኬኔቲክ ኤነርጂ የምትለዋን ቶታል ኬኔቲክ ኤነርጂ ኦፍ ሳብስታንስ ብንል ፎልስ ነው ማለት ነው። ለምንድነው ስለ አንድ ሳብስታንስ ቶታል ኬኔቲክ ኤነርጂ የማናወራው? ምክንያቱም በአንድ ሳብስታንስ ውስጥ ብዙ ሞለኪውሎች፣ አተሞች ወይም ፓርቲክሎች አሉ። ስለዚህ እያንዳንዱ ፓርቲክል የራሱ የሆነ ስፒድ አለው። ስለዚህ ኢች ፓርቲክል ሃዝ ኢትስ ኦን ኬኔቲክ ኤነርጂ ቢኮዝ ኦፍ ዘ ዲፍረንስ ኢን ስፒድ። ስሞለር ፓርቲክሎች ለምሳሌ ፋስተር ነው የሚጓዙት፣ ላይተር የሆኑት ማለት ነው። ሄቪየር ፓርቲክልስ ደግሞ ሙቭ ስሎወር። ስለዚህ ስለ ቶታል ኬኔቲክ ኤነርጂ አናወራም፣ አቨሬጅ ኬኔቲክ ኤነርጂ ነው። ዜርፎር ፓርቲክልስ ሙቭ ፋስተር ዌን ዘይ አር ሂትድ ኤንድ ፓርቲክልስ ሙቭ ስሎወር ዌን ሂት ኢዝ ሎስት ፍሮም ዘ ሲስተም። ስለዚህ ስናሞቃቸው ሙቭመንታቸው ይጨምራል። ሙቭመንታቸው ሲጨምር ደግሞ ቴምፕሬቸር ጨመረ ነው የምንለው ማለት ነው። ስለዚህ ቴምፕሬቸር እና ኬኔቲክ ኤነርጂ አቬሬጅ በፍጹም የማይነጣጠሉ ነገሮች ናቸው። ኬኔቲክ ኤነርጂ አቬሬጅ የአቬሬጅ ሲምቦል ነው ይሄ። ስለዚህ ቴምፕሬቸር ኢዝ ፕሮፖርሽናል ቱ ዋት? አቬሬጅ ኬኔቲክ ኤነርጂ። ኢት ሹድ ኦልሶ ቢ ኖትድ ዛት ወርክ ኤንድ ሂት አር ክሎዝሊ ሪሌትድ። አሁን ወርክ እና ሂት በጣም የተዛመዱ ነገሮች ናቸው። ቦዝ ካን ቼንጅ ዘ ቴምፕሬቸር ኦፍ ኤ ሳብስታንስ ኤንድ ሂት ካን ቢ ተርንድ ኢንቱ ወርክ ኤንድ ወርክ ካን ቢ ተርንድ ኢንቱ ሂት። ስለዚህ ወርክን ወደ ሂት መቀየር እንችላለን፣ ሂትንም ወደ ምን መቀየር እንችላለን? ወደ ወርክ መቀየር እንችላለን ማለት ነው። ዚስ ኢኩቫላንስ ኢዝ ዘ ቤዚስ ኦፍ ሃው ሂት ኢንጂንስ ፓወር ሞደርን ሶሳይቲ ነው። በአጭሩ እዚህ ጋ አሁን ሂት ወደ ወርክ ይቀየራል፣ ወርክም ወደ ሂት መቀየር ይችላል ማለት ነው። ሂት ኢነርጂን ወደ መካኒካል ኢነርጂ መቀየር እንችላለን፣ መካኒካል ኢነርጂንም ወደ ሂት ኢነርጂ መቀየር እንችላለን ማለት ነው። ኦኬ እችን ነው የምትይዙ አሁን። ኦኬ ዋት ኢዝ ሂት? ዋት ኢዝ ሂት? እዚህ ጋር አሁን ኢትዝ ነው አሁን ማነብላችሁ ነገር በጣም ቀላል ነው። ዌን ኤ ሆት ካፕ ኦፍ ቲ ኢዝ ሌፍት ኢን ኤ ሩም። አሁን ክላስ ውስጥ ዝም ብለን ሻይ ጠረጴዛ ላይ ብናስቀምጥ ምን ይሆናል? እንደሚቀዘቅዝ ይታወቃል ማለት ነው። ኢን ኮንታክት ዊዝ ዘ ኢንቨሎፒንግ ኤር
ዛት ዘ ካፕ ኦፍ ቲ ዊል ግራጁዋሊ ኩል ዳውን፣ ቀስ በቀስ ያው መቀዝቀዙን ታውቃላችሁ ነው የሚለው። ሶ ዋት ኢዝ ሃፕኒንግ ኦቨር ዘ ኮርስ ኦፍ ታይም ኢዝ ቱ ኮዝ ዘ ቲ ቱ ኩል ዳውን። ኦኬ ዘ ፋክት ዛት ዘ ቲ ሎወርስ ኢትስ ቴምፕሬቸር። አሁን ምንድን ነው ሻዩ ቴምፕሬቸሩን ሉዝ ያደርጋል ማለት ነው። ኢዝ ዘ ሳይን ኦፍ ዛት ዘ አቨሬጅ ኬኔቲክ ኤነርጂ ኦፍ ዘ ፓርቲክልስ ኢዝ ዲክሪዚንግ። አቨሬጅ ኬኔቲክ ኤነርጂው ዲክሪዝ እያደረገ ነው፣ ሙቭመንታቸው እየቀነሰ ነው። ሂት ከዚህ ካፕ ኦፍ ቲ ሎስት እየሆነ ነው ማለት ነው። ወደ ማን ነው ሉዝ የሚሆነው? ቱ ዘ ሰራውንዲንግ ወይም ቱ ዘ ሩም ማለት ነው። ዘ ቲ ኢዝ ሉዚንግ ኢነርጂ። ያ ሻዩ ወይም ከነካፑ ማለት ነው ከነቀው ሂት ኢነርጂውን ሉዝ ያደርጋል። ማን ጌን ያደርጋል? ይሄ ሻዩ ሂት ኢነርጂ ሉዝ ሲያደርግ የተቀመጠበት ክላስ ደግሞ ሂት ኢነርጂ ጌን ያደርጋል ማለት ነው። ዘ ኢነርጂ ዛት ኢዝ ሎስት ባይ ዘ ቲ ኢዝ ቢንግ ትራንስፈር ቱ ዘ ኮልደር ሰራውንዲንግ። ቀደም ብዬ እንደነገርኳችሁ ከሻዩ ሉዝ የሆነው ኢነርጂ ወደ ማን ይሄዳል? ወደ ሰራውንዲንግ ይሄዳል ማለት ነው። ኢን ጀነራል ኢፍ ቱ ኦብጀክትስ አት ዲፍረንት ቴምፕሬቸር አር ብራውት ኢን ተርማል ኮንታክት፣ ሁለት ኦብጀክቶች በተለያየ ቴምፕሬቸር ኢንተርማል ኮንታክት ሲሆኑ ኢነርጂ ፍሎውስ ስፖንታኒየስሊ። አሁን ከማን ወደ ማን? ፍሮም ሆት በዲ ቱ ኮልድ በዲ ኢነርጂ ፍሎው ያደርጋል ማለት ነው። ኢፍ ቱ ኦብጀክትስ አት ዲፍረንት ቴምፕሬቸር፣ ለምሳሌ አንደኛው ኦብጀክት በ30 ዲግሪ ሴንቲግሬድ ሌላው ኦብጀክት ደግሞ በ10 ዲግሪ ሴንቲግሬድ ቢነካኩና ብናስቀምጣቸው ሂት ፍሎውስ ስፖንታኒየስሊ። ስፖንታኒየስሊ ማለት ናቹራሊ ማለት ነው። ናቹራሊ በራሱ ጊዜ ማለት ነው፣ ማንም ሳይነካው። ለምሳሌ አሁን አንድ ኮርነር ላይ ሆነን ሽቶ ብንረጭ ያ ሽቶ ስፖንታኒየስሊ ሙሉ በሙሉ በክላሱ ይሰራጫል። ወይም ስፖንታኒየስ ማለት ናቹራል ፕሮሰስ። ውሃ አሁን ከከፍተኛ ቦታ ወደ ዝቅተኛ ቦታ ፍሎ የሚያደርገው ስፖንታኒየስሊ ነው። ጣልቃ ገብተንበት ወይም ሌላ ነገር አድርገ ነው የሚካሄድ ነገር ስፖንታኒየስ አይባልም። ለምሳሌ ውሃን አሁን ወደ ፎቅ እንዲወጣ ማድረግ እንችላለን። ያ ግን ስፖንታኒየስ አይደለም። ወይ ወተር ፓምፕ ተጠቅመን ነው ወይም ደግሞ ሌላ ዘዴ ተጠቅመን ነው ማለት ነው። ኤሌክትሪካል ኤነርጂ ኤክስኪውዝ ሚ ፍሮም ዘ ሆተር ኦብጀክት ቱ ዘ ኮልደር ኦብጀክት። አሁን ሂት ሁል ጊዜም ፍሎ የሚያደርገው ከምን ወደ ምን ነው? ከሆት ወደ ምን? ወደ ኮልደር ዋን ነው። ስፖንታኒየስሊ ነው አሁን እዚህ ጋር ከሆት ወደ ኮልድ እንጂ ስፖንታኒየስሊ ካልሆነ ከኮልድ ወደ ሆትም ይቻላል። ለምሳሌ ፍሪጅ አሁን ውስጡ ኮልድ ነው፣ በጀርባ በኩል ደግሞ ሆት ነው። ፓምፕ ያደርጋል ማለት ነው። አሁን ኢቨን ኮልደር የሆነው ውስጠኛው ሪጅን ሂት ወደ ውጭ ፓምፕ ያደርጋል። ይሄ ግን ስፖንታኒየስ ፕሮሰስ አይደለም። ኤሌክትሪካል ኤነርጂ ተጠቅመን በሂውማን ኢንተርፈረንስ የሚደረግ ነገር ነው ማለት ነው። ኦኬ ዘ ስፖንታኒየስ ትራንስፈር ኦፍ ኢነርጂ ፍሮም ሆተር ሪጅን ቱ ኩለር ሪጅን ኢዝ ኮልድ ሂት። ስለዚህ በአጭሩ ሂት ማለት ምንድን ነው? ዘ ትራንስፈር ኦፍ ኢነርጂ ፍሮም ሆት ሪጅን ቱ ኮልድ ሪጅን ማለት ነው። ሲንስ ሂት ኢዝ ኢነርጂ ኢትስ ኤስአይ ዩኒት። አሁን ኢነርጂ የተባለ ነገር በሙሉ ኤስአይ ዩኒቱ ጁል ነው። ኤስአይ ዩኒቱ ጁል ነው። ኬሚካል ኢነርጂ የሚበላቸው፣ ላይት ኢነርጂ የሚበላቸው፣ ኤሌክትሪካል ኢነርጂ የሚበላቸው መጨረሻ ላይ ኢነርጂ ካለ ጁል ነው የምትሉት ኤስአይ ዩኒቱን። when temperature of the tea and that of the surrounding air are balanced out we say that thermal equilibrium። አሁን እችን ቃል በደንብ መንገር እፈልጋለሁ። what is thermal equilibrium? thermal equilibrium ማለት ባጭሩ the same temperature ማለት ነው። at thermal equilibrium the two regions አሁን thermal equilibrium ላይ ሁለቱ ሪጅኖች ምንድነው የሚኖራቸው? exchange energy but no net heat transfer። እዚህ ጋር ኔት የሆነ ሂት ትራንስፈር የለም። ኖ ኔት ሂት ትራንስፈር። ኔት ማለት ከወጭ ቀሪ ማለት ነው ባጭሩ። አሁን እዚህ ጋር ለምሳሌ እቺ ኤ አለች፣ እቺኛዋ ደግሞ ማን አለች? ቢ አለች። ኦኬ this is ቢ። አሁን ኤ እና ቢን ኢንተርማል ኮንታክት ብና አሁን ይሄ 40 ዲግሪ ሴንቲግሬድ ነው እንደ ምሳሌ፣ ይሄኛው 20 ዲግሪ ሴንቲግሬድ ነው። ስለዚህ አሁን ኤ እና ቢን ተርማል ኮንታክት ብናደርጋቸው ብናጠጋጋቸው ማለት ልክ እንደዚህ ብናነካካቸው ምንድነው የሚሆነው? ሂት ከማን ሂት ከኤ ወደ ማን ፍሎ ያደርጋል? ወደ
ቢ ፍሎ ያደርጋል ማለት ነው። መጨረሻ ላይ ግን የኤ ቴምፕሬቸር እየወረደ ወደ ታች 40 39 38 እያለ የቢ ቴምፕሬቸር ደግሞ ወደ ምን 21 22 23 እያለ የቢ ቴምፕሬቸር ይጨምራል፣ የኤ ቴምፕሬቸር ይቀንሳል ማለት ነው። ፋይናሊ ስንት ይሆናል ቴምፕሬቸራቸው? 40 እና 20 60 ለ2 30። እንደዚህ አታድርጉ። የግድ አቬሬጁ አይደለም የሚሆነው የሁለቱ አቬሬጅ ሳይሆን አሁን የኤ አማውንት በጣም ብዙ ከሆነ አቬሬጁ ወደ ኤ ይጠጋል። የቢ አማውንት ደግሞ ብዙ ከሆነ አቬሬጁ ወደ ቢ ይጠጋል ማለት ነው። ለምሳሌ አንድ በርሜል ውሃ በ0 ዲግሪ ሴንቲግሬድ እና አንድ የሻይ ብርጭቆ ውሃ በ100 ዲግሪ ሴንቲግሬድ ብናቀላቅል ያ ማለት የሻዩን ብርጭቆ ውሃ ወደ በርሜሉ ብንቀላቅለው 0 እና 100 ለ2 ሲካፈል 50 ነው። ስለዚህ በርሜሉ 50 ዲግሪ ሴንቲግሬድ እንደማይደርስ ሁላችንም እናውቀዋለን ማለት ነው። ስለዚህ አቬሬጅ አትውሰዱ። ብቻ ግን መጨረሻ ላይ ምን ይሆናል ማለት ነው? ቴምፕሬቸር ኤ እና ቴምፕሬቸር ቢ እኩል ይሆናሉ። በዚህን ጊዜ ከኤ ወደ ቢ ወይም ከቢ ወደ ኤ ፍለው የሚያደርገው የሂት መጠን እኩል ነው። ከቴምፕሬቸር ሂት ፍሮም ኤ ቱ ቢ እና ሂት ፍሮም ቢ ቱ ኤ እኩል ይሆናል ማለት ነው። እና ኔት የሆነ ወይም ኦቨርኦል የሆነ ሂት ትራንስፈር የለም። ስለዚህ አሁን ተርማል ኢኩሊብሪየም ላይ ዜር ኢዝ ኖ ኔት ሂት ትራንስፈር ቢባል ፎልስ ትሩ ነው። በት ዜር ኢዝ ኖ ሂት ትራንስፈር ብንል በደፈናው ዜር ኢዝ ሂት ትራንስፈር አለ። ዜር ኢዝ ሂት ትራንስፈር ግን ይሄ ሂት ትራንስፈር ከኤ ወደ ቢ 10 ጁል ትራንስፈር ቢያደርግ ከቢ ወደ ኤም 10 ጁል ትራንስፈር ያደርጋል ማለት ነው። ሂት ትራንስፈር አለ ግን ኔት የሆነ ሂት ትራንስፈር የለም ማለት ነው። ኦኬ እዚሽ ጋር ሂት ኢንተርናል ኤነርጂ ኤንድ ቴርሞዳይናሚክ ወርክ። አሁን ኢንተርናል ኤነርጂ ማለት በአጭሩ ዩ ነው። ኢንተርናል ኤነርጂ ዩ ነው። ሲምቦሉ ዩ ነው። ዋትስ ኢንተርናል ኤነርጂ? ዩ ነው። ኢት ኢዝ ዩ። ኢንተርናል ኤነርጂ ኢዝ ዘ ሰም ኦፍ ዋት? ኬኔቲክ ኤነርጂ ኤንድ ፖቴንሻል ኤነርጂ። ስለዚህ ኢንተርናል ኤነርጂ ምንድን ነው ከተባላቸው ኢት ኢዝ ዘ ሰም ኦፍ ኬኔቲክ ኤነርጂ ኤንድ ፖቴንሻል ኤነርጂ። አሁን ኬኔቲክ ኤነርጂው ከምን ይገኛል ከተባላችሁ ሙቭመንት አለ። ከአንድ ሲስተም ውስጥ ያሉ ፓርቲክሎች ሙቭ ያደርጋሉ። ሙቭ ሲያደርጉ ትራንስሌት ሊያደርጉ ይችላሉ። ትራንስሌት ማለት ቦታውን ለቆ መሄድ ማለት ነው። ከአንድ ቦታ ከዚህ ፖዚሽን ወደ ሌላ ፖዚሽን መንቀሳቀስ ማለት ነው ትራንስሌት። ወይም ደግሞ ምን ሊያደርጉ ይችላሉ? ሮቴት ሊያደርጉ ይችላሉ። ወይም ደግሞ ቫይብሬት ያደርጋሉ ማለት ነው። ቫይብሬት። ስለዚህ ኬኔቲክ ኤነርጂያቸው ከዚህ የመጣ ነው። ፖቴንሻል ኤነርጂያቸው ደግሞ ከቦንዳቸው ነው። ቦንድ ቢትዊን ፓርቲክልስ ኢን ኤ ሳብስታንስ ማለት ነው። ቦንድ ወይም አትራክቲቭ ፎርስ ማለት ነው። አትራክቲቭ ፎርስ ከአትራክቲቭ ፎርስ የመጣ ነው ማለት ነው። ስለዚህ ኢንተርናል ኤነርጂ ኢዝ ዘ ሰም ኦፍ ኬኔቲክ ኤነርጂ ኤንድ ፖቴንሻል ኤነርጂ። አሁን ኢን ዘ ኬዝ ኦፍ አን አይዲያል ጋዝ ላይ ኢንተርናል ኤነርጂ ኢዝ ኢኳል ቱ ኬኔቲክ ኤነርጂ ፕላስ ፖቴንሻል ኤነርጂ። ይህን ፖቴንሻል ኤነርጂውን ኢግኖር ካደረግነው ይሄ ጋዝ አይዲያል ጋዝ ይባላል። ስለዚህ ሙሉ በሙሉ ኢንተርናል ኤነርጂ ማን ይሆናል ማለት ነው? ኢት ኢዝ ኬኔቲክ ኤነርጂ። ኦኬ ሌትስ ኮንቲኒው። አነዘር አስፔክት ኦፍ ዘ ዴፊኒሽን ኦፍ ሂት ኢዝ ዛት ቦዲ ኔቨር ኮንቴንስ ሂት። እዚህ ጋ አሁን አንድ ነገር ሂትን ይዞ አምቆ መቀመጥ አይችልም። ልክ ዛት ኢዝ ዊ ካኖት ሰይ ስቶርድ ሂት ኢነርጂ። ስቶርድ የሆነ ሂት ኢነርጂ ማለት አንችልም። ምክንያቱም አሁን ሆት የሆነ ነገር ኮልድ ነገር ካጋጠመው ሂቱን ሉዝ ያደርጋል ማለት ነው። ጠዋት ላይ ቀዝቃዛ የነበረ ነገር ፀሐይ ሲያገኝ ሙቀት ሆኖ እናገኘዋለን። ሙቀት የነበረውን ነገር ደግሞ ትንሽ ስናቆየው ኢነርጂውን ሉዝ አድርጎ ቀዝቃዛ ይሆናል ማለት ነው። ስለዚህ ኢነርጂ ስቶርድ አይሆንም፣ ተጓዥ ነው ኢነርጂ። አስ ዊ ካኖት ሰይ ስቶርድ ኤሌክትሪክ ከረንት። አሁን ከረንት ስቶርድ አይሆንም። ጀስት ከባትሪ ጋር ስናገናኘው ኤሌክትሮኖች ሙቭ ያደርጋሉ። ከባትሪ ጋር ዲስኮኔክት ስናደርገው ደግሞ ኤሌክትሮኖች ሙቭ ማድረጋቸውን ያቆማሉ ማለት ነው። ሂት ኢዝ ኖት ሰምሲንግ ዩ ጌት ኢት ሲቲንግ ዳውን። ሂት አሁን ቁጭ ብሎ የምታገኙት ነገር አይደለም ማለት ነው። ኮልድ ነገር ሲያገኝ ወደዛ ወደ ኮልዱ ይሄዳል ማለት ነው። አዛር ሂት ካን ቢ አይደንቲፋይድ ኦንሊ አስ ኢት ክሮስስ ባውንደሪ ዌን አን ኦብጀክት ኢዝ ሂትድ። አሁን አንድ ኦብጀክት ሲሞቅ ኢትስ ቴምፕሬቸር ራይዝስ። ኢትስ ነው ሲሞቅ ቴምፕሬቸሩ ራይዝ ያደርጋል። ምክንያቱም ስናሞቀው ኬኔቲክ ኤነርጂ እየሰጠነው ነው። ኬኔቲክ ኤነርጂ ከሰጠነው ደግሞ ሙቭመንታቸው
ይጨምራል ማለት ነው። ሲንስ ዘ አቨሬጅ ኬኔቲክ ኤነርጂ ኦፍ ፓርቲክልስ ኢንክሪዝስ አቨሬጅ ኬኔቲክ ኤነርጂ ስለሚጨምር ማለት ነው። ኢን አዘር ወርድስ ዘ ኤነርጂ ስቶርድ ኢን ኤ ሳብስታንስ ኢዝ ኢንክሪዝድ ማለት ነው። ስቶርድ የሆነ ኤነርጂው ይጨምራል፣ ኢንተርናል ኤነርጂው ይጨምራል ማለት ነው። ዚስ ኤነርጂ ስቶርድ ኢን አን ኦብጀክት ኢዝ ዋት ዊ ኮል ኢንተርናል ኤነርጂ። ይህን ነው እንግዲህ ስቶርድ የሆነውን ኤነርጂ ኢንተርናል ኤነርጂ የምንለው። እንግዲህ ቅድም እንደነገርኳቸው ኢንተርናል ኤነርጂ ወይ ፖቴንሻል ኤነርጂ ነው ወይ ኬኔቲክ ኤነርጂ ነው ማለት ነው። ወይን ዘቲ ኢዝ ኩሊንግ ዳውን ቅድም ያወራ ነው። ሻዩ ኩል ሲያደርግ ወደ ሰራውንዲንጉ ሂት ሉዝ ያደርጋል ማለት ነው። ኢት ኢዝ ሪሊዚንግ ኢትስ ኢንተርናል ኤነርጂ ኢን ዘ ፎርም ኦፍ ሂት። ኢንተርናል ኤነርጂ ኢዝ ኢኳል ቱ ዘ ሰም ኦፍ ኬኔቲክ ኤነርጂ ኤንድ ፖቴንሻል ኤነርጂ ዲዩ ቱ ሞለኪላር ሞሽን ትራንስሌሽን። ይችን ሃይላይት ላድርግላቸው። ኢንተርናል ኤነርጂ ኢዝ ኢኳል ቱ ዘ ሰም ኦፍ ኢንተርናል ኬኔቲክ ኤነርጂ ዲዩ ቱ ሞለኪላር ሞሽን፣ ያ ይሄ ማለት ትራንስሌሽን፣ ሮቴሽን ኤንድ ቫይብሬሽን ማለት ነው። ኤንድ ኢንተርናል ፖቴንሻል ኤነርጂ ዲዩ ቱ ሞለኪላር አትራክቲቭ ፎርስ ማለት ነው። ኦኬ ሌትስ ኮንቲኒው። ሂት ኤንድ ወርክ አር ቱ ዲፍረንት ዌይስ ኦፍ ትራንስፈሪንግ ኤነርጂ ይላል። ሂት ኤንድ ወርክ አር ቱ ዲፍረንት ዌይስ ኦፍ ትራንስፈሪንግ ኤነርጂ። ስለዚህ ኢነርጂን ትራንስፈር የምናደርግባቸው ሁለቱ መንገዶች አንዱ ሂት ነው፣ ሌላው ደግሞ ወርክ ነው ማለት ነው። ፍሮም ዋን ሲስተም ቱ አናዘር። ኦኬ ልዩነታቸው እዚህ ጋር ተጽፎላቸዋል። ሂት ኢዝ ትራንስፈር ኦፍ ተርማል ኢነርጂ ቢትዊን ቱ ሲስተምስ ነው። ዋይል ወርክ ደግሞ ዋት ኢዝ ወርክ? ዋይል ወርክ ኢዝ ትራንስፈር ኦፍ ሜካኒካል ኢነርጂ ነው። እዚህ ጋር ሜካኒካል ኢነርጂ። ኦኬ ኤክስኪውዝ ሚ፣ እዚህ ጋር የሜካኒካል ኢነርጂ ትራንስፈር ነው ወርክ የምንለው። ስለዚህ ልዩነታቸው ይሄ ነው ማለት ነው። ኦኬ ኦኬ ኢፍ ሂት ኢዝ ሳፕላይድ፣ ሂት ስንሰጥ ለአንድ ነገር ማለት ሳፕላይ ማለት መስጠት ማለት ነው። ቱ አን ኢንክሎዝድ ጋዝ፣ በተዘጋ ጋዝ ውስጥ ከውጭ ሂት ስንሰጠው ምን ይሆናል? ዘ ቴምፕሬቸር ኦፍ ዘ ጋዝ ኢንክሪዝስ ባይ ዘ ኢንክሪዚንግ ኢትስ ኢንተርናል ኤነርጂ። ኦኬ ኢንተርናል ኤነርጂውን በመጨመር ቴምፕሬቸሩ ይጨምራል ማለት ነው። እዚህ ጋር አሁን ዋናው ማጠንጠኛው ምንድን ነው? ሂት ስንጨምር ማን ይጨምራል? ኬኔቲክ ኤነርጂ ይጨምራል ማለት ነው። ሂት ሲጨምር ኬኔቲክ ኤነርጂ ይጨምራል። ኬኔቲክ ኤነርጂ ከጨመረ ደግሞ ስፒድ ይጨምራል። ስፒድ ከጨመረ ቴምፕሬቸር ይጨምራል ማለት ነው። ዜርፎር ቴምፕሬቸር ኢዝ ኤ ሜዥር ኦፍ አቨሬጅ ኬኔቲክ ኤነርጂ ኦፍ ፓርቲክልስ ኢን ኤ ሳብስታንስ። ቴምፕሬቸር ኢዝ ኤ ሜዥር ኦፍ ሆትነስ ኦር ኮልድነስ ኦፍ ኤ ሳብስታንስ ማለትም ትችላላቸው። ይሄኛው ግን ድክመት ያለበት ዴፊኒሽን ነው። ለምሳሌ አሁን ባህር ዳርና ደብረ ማርቆስን ብናነጻጽር ዝም ብለን ኮልድ ሆት በሚል ባህር ዳር ከደብረ ማርቆስ እንደሚሞቅ ይታወቃል። ስለዚህ ዋስ ቴምፕሬቸር ኦፍ ደብረ ማርቆስ ሪሌቲቭ ቱ ባህር ዳር ብትባሉ ደብረ ማርቆስ ኢዝ ኮልድ ትላላችሁ። ከደብረ ብርሃን አንጻር ደግሞ ካየ ነው ዋስ ቴምፕሬቸር ኦፍ ደብረ ብርሃን ሪሌቲቭ ቱ ደብረ ማርቆስ ካል ደብረ ማርቆስ ኢዝ ሆት እንላለን ማለት ነው። ቅድም ከባህር ዳር ጋር ደብረ ማርቆስ ኢዝ ኮልድ ብዬ ነበር። አሁን ደግሞ ከደብረ ብርሃን ጋር ደብረ ማርቆስ ኢዝ ኮልድ አልኩኝ ማለት ነው። አይሚን ሆት አልኩኝ ማለት ነው። ስለዚህ አንዴ ደብረ ማርቆስን ኮልድ አልኩት፣ አንዴ ደግሞ ሆት አልኩት። ስለዚህ ሆትነስ ኮልድነስ ሪሌቲቭ የሆነ ወይም ዊከር የሆነ ዴፊኒሽን ነው። ስለዚህ ዘ ስትሮንግ ዴፊኒሽን ኦፍ ቴምፕሬቸር ኢዝ ዲፋይንድ ሪሌትድ ቱ አቨሬጅ ኬኔቲክ ኤነርጂ። ዜርፎር ዋትስ ቴምፕሬቸር? ኢት ኢዝ ኤ ሜዥር ኦፍ አቨሬጅ ኬኔቲክ ኤነርጂ ኦፍ ፓርቲክልስ ኢን ኤ ሳብስታንስ ብላችሁ ነው ትመልሱት ማለት ነው። ኦኬ ኢፍ ዘ ጋዝ ኢዝ ክሎዝድ ባይ ኤ ሙቬብል ፒስተን። አሁን እዚህ ጋር በተንቀሳቃሽ ፒስተን ጋዙን ስንዘጋው ማለት ነው። ለምሳሌ ኤግዛምፕል አለ፣ ቆይ ስልላችኋለሁ። ዘንስ ዘ ሂት ሳፕላይድ ኢዝ ኮንቨርትድ ፓርትሊ ኢንቱ ኢንተርናል ኤነርጂ። የተወሰነው አሁን ሂት ስንሰጠው የተወሰነው ወደ ኢንተርናል ኤነርጂ ይቀየራል። ፓርትሊ ማለት ደግሞ የተወሰነው ደግሞ ወደ ወርክ ይቀይራል ማለት ነው። ዊ ካን ኦልሶ ኢንክሪዝ ዘ ኢንተርናል ኤነርጂ ኦፍ ዘ ጋዝ ባይ ፑሽንግ ዘ ፒስተን ዳውን ኤንድ ኮምፕሬሲንግ ዘ ጋዝ። ኦኬ ሌት ሚ ሾው ዩ ሄር። አሁን የተባለው ነገር ምንድን ነው? አሁን እዚህ ጋር አንድ ቃል አላችሁ፣ የሆነ ኮንቲነር አላችሁ። ይሄን እዚህ ኮንቲነር ውስጥ ምን ይኖራል? አይዲያል ጋዝ ይኖራል እዚህ ውስጥ። ኦኬ
እዚህ ውስጥ አይዲያል ጋዝ ይኖራል፣ ጋዝ አለ ማለት ነው። ኦኬ አሁን በተንቀሳቃሽ ፒስተን እዘጋለሁ። ይሄንን በሚንቀሳቀስ ፒስተን ልዝጋው እንደዚህ። ኦኬ እንደዚህ ፒስተን ማለት ክዳን ማለት ነው። ስለዚህ ይህንን በተንቀሳቃሽ ፒስተን ስትዘጉት ጀስት ከላይ ይዘን መግፋት ማለት ነው። ፑሽ ዳውን ወይም ፑሽ አፕ እናደርገዋለን። ስለዚህ አሁን ከዚህ ሂት ስጨምሩበት፣ ሂት ኢነርጂ ስጨምሩበት የተወሰነው እዚህ ውስጥ ሙቭመንታቸውን የፓርቲክሎችን ሙቭመንት ይጨምራል። ይሄ ኢንተርናል ኤነርጂ ጨመረ ማለት ነው። የተወሰነው ደግሞ ይሄንን ፒስተን ወደ ላይ ፑሽ ያደርገዋል። ፑሽ ያደረገው ማለት የሆነ ሀይት ፑሽ ያደርገዋል። ስለዚህ ወርክ ደን ሰራ ማለት ነው። ዜር ኢዝ ወርክ ደን፣ ወርክ ደን ባይ ዘጋዝ ስላላችሁ ማለት ነው። ወርክ ኢዝ ደን ባይ ዘጋዝ። በምን መልክ? ፒስተኑን ፑሽ ለማድረግ ማለት ነው። ለምሳሌ አሁን የዚህም የሲምፕሊ ልሳልላችሁና ይሄ ፒስተኑ ነው። እዚህ ውስጥ ጋዙ አለ። ስለዚህ እዚህ ጋር አሁን 100 ጁል ኦፍ ስራ ሂት ብትጨምሩበት፣ ሂት እዚህ ኳልቱ 100 ጁል ብትጨምሩበት እና ወርክ ደን ቱ ዘ ሰራውንዲንግ 40 ጁል ቢሰራ ቀሪው 60 ጁል ምን ለማድረግ ብሏል ማለት ነው? ኢንተርናል ኤነርጂውን ለመጨመር ማለት ነው። ዜርፎር ሂት አድድ ኢዝ ኢኳል ቱ ዋት ኢዝ ሂት አድድ ኢዝ ኢኳል ቱ ቼንጅ ኢን ኢንተርናል ኤነርጂ ኦር ኢንክሪዝ ኢን ኢንተርናል ኤነርጂ ፕላስ ወርክ ደን ባይ ዘጋዝ እንላለን ማለት ነው። ዜርፎር ዌን ዩ ሂት 200 ጁል ኦፍ ሂት ኤንድ ኢፍ 50 ጁል ኦፍ ወርክ እዚህ ጋር አሁን 200 ጁል ብንጨምር እና እዚህ ጋር 50 ጁል ስራ ቢሰራ ቀሪው ስንት? 150 ጁል ኢንተርናል ኤነርጂውን ለመጨመር ወይም ቴምፕሬቸሩን ለመጨመር ይውላል ማለት ነው። ኦኬ እንግዲህ ሂት እና ኢንተርናል ኤነርጂ እና ወርክ ደን ያላቸው ሪሌሽን ይሄ ነው ማለት ነው። ኦኬ እንግዲህ በቀጣይ ቪዲዮ ይችኛዋን እናያለን፣ ሂት ትራንስፈር ሜካኒዝም። ታንኪዩ